አንድ ቦታ አንድ ቤተ መጽሐፍት ውስጥ ዝም ብዬ ሳገላብጥ አንድ መጽሐፍ ድንገት አገኘሁ እና ገረመኝ በጣም። መጽሐፉ ምን ይላል? ካት ኤንድ ዶግ ቲዮሎጂ ይላል። የድመትና የውሻ ነገረ መለኮት ይላል። እና ገርሞኝ በጣም ሁለት ስዕሎች አሉበት፣ ውሻው በዚህ በኩል ድመቷ በዚህ በኩል እና የድመትና የውሻ ስነ መለኮት። በኋላ አስገርሞኝ ፎቶግራፍ አነሳው። በኋላ ቀስ ብዬ ማንበብ ጀመርኩኝ። የብዙ ሰው ቴዎሎጂ እዚህ ውስጥ ይፈተሻል ይላል። እንዴት? እንደዚህ ነው ይላል። እዚያ ላይ ዝርዝር ሲናገር አንዳንዶቻችሁ አንብባችሁት ሊሆን ይችላል። ምናልባት ምን ይላል? ውሻ ምን አረገ ሲናገር ስለ ጌታው ስለ አሳዳሪው ሲናገር የኔ አሳዳሪ የኔ ጌታ በጣም ድንቅ ሰው ነው። በጣም በእውነት በየጧቱ እየተነሳ ያበላኛል፣ ሲጠማኝ ውሃ ይሰጠኛል። ከዛ አንቀላፋና ደግሞ እንዳይሰለቸኝ ብሎ ይዞኝ ሽርሽር ይወጣል፣ ኩሴን ይጠርጋል። እንዴት አይነት ሰው በእውነት! እና እንዲያውም በቃ ይከላከልልኛል፣ ማደሪያ ቤት ሰርቶልኛል። ይሄ ሰውዬ አምላክ ሳይሆን አይቀርም ይላል ውሻው። ድመቲቱ ደግሞ የኔም አሳዳሪ የሚገርምህ ልክ እንዳንተው ያበላኛል፣ ይጠብቀኛል፣ መጫወቻ አበጅቶልኛል፣ የማያደርገው ነገር የለም። እጠረጥራለሁ እኔ አምላክ እሆን ይሆን እንዴ ትላለች ድመቲት። አስተሳሰባቸው በጣም የተለያየ ነው፣ የድመትና የውሻ። ውሻው ተንከባካቢው ሴንተሩ ነው፣ ጌታው የህይወቱ ማዕከል ነው፣ አምላክ አርጎታል። ድመቲቱ ራሷ ናት የራሷ ማዕከል እና በሙሉ ሁሉ ሰው ለሷ ነው ክብካቤው። ጌታዋ ሳይቀር የሚሰግደው ለሷ ነው። እሷ መለኮት ሆናለች። ከባድ ቴዎሎጂ ነው። አንዳንድ ጊዜ እኛ አሁን ኢቫንጀሊካል ስመለከት እኔ የራሴን ጨምሮ እግዚአብሔርን የምንፈልገው ለእኛ እኮ ግብአት እንዲሆን ነው። በተለያየ መንገድ አንዳንድ የምንፈልጋቸው ነገሮች እንዲሟሉልን ጌታ የጤናዊ ነገር አደራ፣ እሱን አደራ ዋና ነገር ነው። ይህ ደግሞ የእስራኤል ስራ ታውቀዋለህ። ኑሮ ማለት ልጅን ደግሞ ልጅ በተለይ ልጆቼን አላደል ምን ማለት መሰለህ? አሁን ደግሞ እንትንም ኢሜጅንም ደግሞ በሰው መካከል ያለው ኢሜጅ ማለት እግዚአብሔሩ የኛ አጎብጓቢ የኛ ምን ልበል እንግዲህ የኛ አሽከር ሆኗል። ብዙ የተሳሳተ ትምህርት ከዚህ ውስጥ ይወጣል። በየቦታው የምንሮጠው፣ በየደጃፉ ሄደን የምንሮጠው ይሄንን ሰው ፈልጋለሁ፣ ያኛውን ሰው ፈልጋለሁ፣ እንትና ይጸልይልኝ፣ እንትና ጋር ብሄድ ይሻለኛል፣ እንትን የሚያሰኘን አብዛኛው ሴንተር እኛ ስለሆንን ነው። በእኛ ዙሪያ ነው የምንኖረው። የሚገርም ነገር ነው። እና ይሄ የጳውሎስ እንዝርት ግን ራሱ አልነበረም። አይገርም? በፍጹም። እስር ቤት ይጣላል፣ መንገድ ላይ ይሄዳል፣ ይደበደባል፣ ይወገራል። ምንድነው ህይወቱ? በእውነት እኛ እንዲያው እሱ ራሱ እንደተናገረው የዓለም ጉድፍ ጥራጊ ሆነናል እኮ ነው የሚለው። ጥራጊ ሆነናል። እኔ ምንም አይደለሁም፣ ነገር ግን ክርስቶስ በእኔ ይከብራል። ቢኖር ብሞት ይከብራል። ለእኔ ህይወት ክርስቶስ ነው አለ። እግዚአብሔር ይመስገን።